ከመንፈሳዊና ባህላዊ ሕክምናው ጋር ስፒሪቹዋል እና ትራዲሽናል ሜዲሲን ጋር አቀናጅቶ ከመሄድ አንጻር ምን አካሄዶች አሉ? ምን ያክል ሰርተንበታል? በዛው እንግዲህ አንተን ሪኮመንዴሽን ነግረናል። በደንብ አጽንኦት እንድትሰጥ ስለፈለኩ ነው። እዚህ ላይ የተወሰነ ቆይታ እናድርግ። ኦኬ፣ እንግዲህ ልክ መነሻችን ላይ ምን ብለናል? የኢትዮጵያ ሕዝብ ማህበረሰቡ የአእምሮ ህመምን እንዴት ነው የሚገነዘበው ብለን ስንል ምን አለን? አይ እንደ ባህሉ፣ እንደ ሃይማኖቱ፣ እንደ ትውፊቱ እንደተነገረው እንዳደገበት ማህበረሰብ በዛ ላይ ተመስርቶ ነው የአእምሮ ህመምን የሚያየው ብለን ተናገርን እና በዛ መልክ ነው ሁሌም ኤክስፕሌን የሚያደርገው እና ይሄ ፈረንጆቹ ኤክስፕላናቶሪ ሞዴል የሚሉት እና በዛ መልክ አንደርስታንድ የሚያደርገው የሚገባው በዛ በልኩ ነው እና ምን አለን ደግሞ ያ እንግዲህ በቃ ሰው ባለው እውቀት ነው አንድን ነገር የሚለካውና የሌለውን ነገር አምጡ አንልም። በዚህ ላይ ያ ነው ትክክል፣ ይሄኛው ትክክል ነው አንልም። ይሄው ነው ያለው አሁን ለጊዜው በዚህ ነው ያለው። በየጊዜው እየተቀያየረ ሊመጣ ይችላል። አዎ በየጊዜው እየተቀያየረ እየሄደ ሊመጣ ይችላል እና ሰዎች በዛ ልክ ከተረዱ እንደ ሃይማኖታቸው፣ እንደ ባህላቸው፣ እንደ ትውፊታቸው የአእምሮ ህመምን ከተረዱ መፍትሄም ሲፈልጉ እዚህ ላይ መሰረት አድርጎ ነው መፍትሄ የሚፈልጉት። ልጄን ቡዳ በላቻት ብላ የምታስብ እናት ቡዳውን ለማስለቀቅ የቡዳ መድኃኒቶች ነው የምትፈልገው ሄዳ። ያን የቡዳ መድኃኒት ከአዋቂ ልትፈልግ ትችላለች፣ ከጸበል ቦታ ልትፈልግ ትችላለች፣ መንፈሳዊ አባት አምጥታ ቁርአን ልታስቀራ ትችላለች፣ የሆነ ነገር ልታደርግ ትችላለች። ስለዚህ ከእውቀቷ ነው የሚመነጨው፣ መፍትሄውም ከእውቀቷ ነው የሚመነጨው። ያ ሆኖ ምናልባት ልጅቷ የመሻልም የምደና የመሆንም ነገር አጋጣሚ ሊያጋጥም ይችላል እና ምናልባት ልጅቷን ከአንድ ጸበል ወደ አንድ ጸበል፣ ከአንድ አዋቂ ቤት ወደ ሌላ አዋቂ ቤት፣ ከአንድ ቦታ ወደ አንድ ቦታ አመላልሳ ምን ብላ ግን ምናልባት ደግሞ ምንም ለውጥ ያላመጣች እንደሆነ ወደ አእምሮ ሕክምና ታመጣታለች። የአእምሮ ሕክምና የሚታዘዘውን ነገር ትወስዳለች። ይሄ በቃ በደንብ የታወቀ በጥናት የተደገፈ ብዙ ምርምሮች ኢትዮጵያ ውስጥ የተሰሩ ምርምሮች እየደጋገሙ ያሉት ነገር ነው። ሌላው ደግሞ ከዚህ በሌላ መንገድ ይሄን ደግሞ ስናየው ምናልባት እድል አጋጥሞት ከተማ የሚኖር ሰው፣ አዲስ አበባ የሚኖር ሰው ለአእምሮ ሕክምና ሆስፒታል ቢሄድ ሆስፒታል ታይቶ ሕክምና ቢታዘዝለት ያ ሆስፒታል ሄዶ ሕክምና ከታዘዘለት በኋላ ቀጥሎ የሚለው ነገር ምንድነው? ወደ ሃይማኖት መድኃኒቱን ይዤ ጸበል ብሄድስ፣ መድኃኒቱን ይዤ ቁርአን ቢቀራልኝ፣ መድኃኒቱን ይዤ ጸሎት ቤት ብሄድስ ሊል ይችላል። አዎ የኛም እንትን ነገር ምንድነው? አዎ ጥሩ ነው ሂድ፣ ግን መድኃኒት እንዳይቋረጥ፣ መድኃኒቱን እየወሰድክ የሃይማኖት ስርዓት የሚያዘውን ነገሮች በሙሉ ማድረግ ትችላለህ ነው የምንለው። ሌላው እንግዲህ ምንድነው ብዙ የአእምሮ ህመም ችግር ያለበት ሰው የት ነው ያለው ቢባል ሆስፒታል አይደለም ያለው፣ ዘመናዊ ሕክምና ቦታዎች አይደለም ያለው። ብዙ ሰው የሙስሊም ቁርአን ቤት ነው ያለው። ብዙ ሰው ጸበል ቦታዎች ላይ ነው ያለው። አንድ በጣም ጥሩ ምሳሌ ያለኝ ወደ ቦሌ ሚካኤል አካባቢ አንድ የጸበል ቦታ አለ እና ድልድዩ ስር እና እዛ ወደ 800 ምናምን ህመምተኞች እዛ ጸበል የሚጠመቁ፣ እዛው የሚያድሩ፣ እዛው የሚኖሩ በሰንሰለት የታሰሩ ሰዎች አየንና በጣም ይገርማል ብለን እሱን ጎብኝተን እስኪ ከጎኑ ያለውን ጤና ጣቢያ እንየዋለን እና ቦሌ ጤና ጣቢያ ሄድን። ቅርቡ ነው
ቦሌ ሚካኤል አለ፣ ቦሌ ጤና ጣቢያ አለ ከጎኑና ቦሌ ጤና ጣቢያ ምናልባት የምታውቁት ሰዎች አይታችሁት ከሆነ በጣም ክሊን፣ በጣም ዌል ኦርጋናይዝድ፣ በጣም ደረጃውን የጠበቀ በጣም ጥሩ ጤና ጣቢያ ነውና የአእምሮ ሕክምና የሚሰጥበት ብለን ሄደን ቼክ አደረግን። 2 ሳይካትሪ ነርሶች አገኘን እዛ የሚሰሩ። ከዛ አዋራናቸው። ምን ያህል ፔሸንት ያላችሁ በየወሩ አላቸው። አይ በወር እኮ 2 ኤፒሌፕሲ ያላቸው የሚጥል ህመም ያላቸው ቢመጡ ነው እንጂ ሌላ ህመምተኞች እኮ አይመጡም። እስኪ ፋርማሲያችሁ ውሰዱን ስንል ሁሉም መድኃኒት አላቸው። አማኑኤል ያለው መድኃኒት በሙሉ አላቸው። ከጎናቸው 800 በላይ የሚሆኑ የአእምሮ ህመምተኞች ያውም ሲቪር የአእምሮ ህመምተኞች አሉና ሁለቱ አልተሳሰረም። አንደኛውን አለ እዛ ጋር መድኃኒት አለ፣ የሰለጠነ ባለሙያ አለ። እዛ ጋር ደግሞ 800 የታሰረ ምንም ዘመናዊ ህክምና ላይ ያላገኘ ነገር አለ። ስለዚህ ሁለቱን ለማስተሳሰር መሞከር በጣም ግዴታችን ነው እና ማስተሳሰር መሞከር ብቻ አይደለም። በዛ በባህላዊ ህክምና ወይ በሃይማኖታዊ ህክምና የሚሰጡትን ህክምናዎች እንደው ለማዘመን ሃርም ሪዳክሽን ሃርም ካለ ጎጂ አያያዞች ካሉ መግታት አለባቸው። ተሰርቷል ወይ አልተሰራም? ይሄንን እንግዲህ የምጠቅሰው ምሳሌ እዚህ ጋር ቦሌ ጋር ነው። ቦሌ ማለት መሀል ከተማ ማለት ነውና ይሄ የት ጋር ነው መሰራት ያለበት ምናምን ካላችሁኝ ካሪክለማችን ላይ በደንብ ሊገባ ይገባል። በተለይ አእምሮ ህክምና ተማሪ ስፔሻሊቲ ተማሪዎች በደንብ እኮ ስልጠና መውሰድ አለባቸው። ስለ ሪሊጂየስ የአእምሮ ህክምና ስለ ካልቸራል በደንብ ክሬዲት አወሩ ከፍ ያለ ሄደው ደግሞ በየቦታው በየጸበሉ በየቁርአን ቤቱ ያሉትን ህክምናዎች በደንብ ማየት አለባቸው። ሌላው ደግሞ እንዴት ነው ሰርቪስ ዴቨሎፕ የምናደርገው ተብሎ ሰርቪስ ዴቨሎፕመንት ላይ ስልጠና ማግኘት አለባቸው። እንዴት ነው ኮላቦሬት የምናደርገው? የዛን ጊዜ ነው ህብረተሰቡ ማህበረሰቡ በትክክል የሚጠቀመው። በጣም ጥሩ ኦፊስ ቆንጆ ኦፊስ ሰርተን ምንም ነገር አድርገን የከተማ ሰው ብቻ ከቦሌ የሚመጣ ስለ ሳይካትሪ ስለ ቴራፒ የሚያቅሰው 5-6 ሰው በጣም ንጹህ የለበሰ እነኛም ብቻ ምን ለማየት ከሆነ ብዙም ዋጋ ብዙም ሰው አንጠቅምምና ብዙ ሰው እንጥቀም ካለን ይሄ ትራዲሽናል ህክምናው ሪሊጂየስ ህክምናውን ከዘመናዊ ህክምና ጋር ማስተሳሰር በጣም ወሳኝ ነው ብዬ አምናለሁ። መልካም እንግዲህ በየሳምንቱ የሚደረገው የማይንድ ስፐር ቀጥታ ውይይታችን ዛሬ በአንድ ርዕሰ ጉዳይ ላይ የአእምሮ ህክምና ስፔሻሊስት በመጋበዝ እየተካሄደ ይገኛል። የዛሬ ርዕሳችን ለማስታወስ ለማህበረሰባችን የአእምሮ ህክምና እንዴት መሰጠት አለበት የሚል ርዕስ ነው ይዘን የተነሳ ነው። የዛሬ እንግዳችን ዶክተር ዮናስ ባህረ ጥበብ ናቸው። በአዲስ አበባ ዩኒቨርሲቲ የአእምሮ ህክምና ስፔሻሊስት፣ በተጨማሪም በቻይልድ ሳይካትሪ ሰብ ስፔሻላይዝ አድርገዋል። በተጨማሪም በአእምሮ ህክምና ተባባሪ ፕሮፌሰር ናቸው። በግሉ የአእምሮ ህክምና ዘርፍም የስጦታ ሴንተር ፎር ሜንታል ሄልዝ ኬር ኤንድ ሪሃቢሊቴሽን መስራች ናቸው። እንግዳችንን እንግዲህ በጣም ማመስገን ይኖርብናል። ጥሩ ገለጻ እያደረጉልን ነው። ምናልባት ጥያቄዎችን እየጨረስኩ ነው። አንድ እንዲነሳ እንፈልገው አንድ ጉዳይ አለ። ምንድነው ይሄ? በሀገራችን የዘመናዊ የሆነ የአእምሮ ህክምና ከተደራሽነት አንጻር ምን ደረጃ ላይ ነው ያለው? በፊት ያለውና አሁን ያለው እስቲ አነጻጽረን ማውራት ከቻለ እንግዲህ በሙያውም ረጅም ዓመት ስለሰራህበት እዚህ ጉዳይ ላይ የተወሰነ ሀሳብ እንድታጋራን ነው። ዶክተር ወደ አንተ። ኦኬ፣ ጥሩ ጥያቄ ነው እስጢፋኖስ። እንግዲህ የሀገራችን የዘመናዊ የአእምሮ ህክምና ደረጃ ምን ያህል ሆኗል ካልከኝ የአእምሮ ህክምና ከጀመርኩበት ጊዜ ብዙ የተቀየረ ነገር ያለ ይመስለኛል። የአእምሮ ህክምና ስጀምር መጀመሪያ ጀነራል ፕራክቲሽነር ሆኜ አማኑኤል ላይ ሰራሁትና ከኔ በፊት በጣም ሳይካትሪስቶችም ነበሩ፣
ሀገር ውስጥ የኢትዮጵያን ሳይካትሪስቶች የውጭ ሀገር ሳይካትሪስቶችም ነበሩ። ጳውሎስም የአእምሮ ሕክምና ይሰጥ ነበርና ግን አሁን ላይ ስታየው ምን ለውጥ አለው ካልከኝ በጣም ብዙ ጥሩ ለውጦች አሉ። በተለይ ኢን ተርምስ ኦፍ ማንፓወር ይሄ በሰው ኃይል በጣም ጥሩ ለውጥ አለው እና እኔ ጠቅላላ ሐኪም ሆኜ የአእምሮ ሐኪም ከመሆኔ በፊት ኢትዮጵያ 12 ሳይካትሪስቶች አላት ሲባል ነበር ሰማ የነበረው እና 12 ሳይካትሪስት ነው ያለው። አብዛኛዎቹም ደግሞ ኢትዮጵያ ውስጥ ነበሩ። አሁን እኮ 100 ምናምን የአእምሮ ሐኪም አላት ኢትዮጵያ እና ያ ብቻ አይደለም። ሜንታል ሄልዝ ፕራክቲሽነሮቹም በጣም ብዙ ቀላል ቁጥር አይደለም፣ ብዙ ናቸው። በሲ በሳይካትሪ ነርስ ያላቸው በጣም ብዙ ልጆች አሉ። ያ ብቻ አይደለም፣ ክሊኒካል ሳይኮሎጂስቶችም ትሬኒንግ አለ እና ኢን ተርምስ ኦፍ ማንፓወር በጣም አድጓል። ሪላቲቭሊ በቂ ነው ለ120 ሚሊዮን? አይ በቂ አይደለም፣ ምንም እንደሌለም አይቆጠሩም። ከህዝቡ ቁጥር አንጻር ሲነጻጸር 100 ሳይካትሪስት ለ120 ሚሊዮን ህዝብ ምንም ማለት አይደለም። በጣም ቁጥሩ ትንሽ ነው። ያሉትም የስነልቦና ባለሙያዎች የቴራፒስቶች ቁጥርም አሁንም በጣም ትንሽ ነው። ምንድነው ያነሰው? ኦኬ የባለሙያ ቁጥር በጣም ጥሩ ደረጃ ደርሷል ካልኩኝ ምንድነው ችግሩ ከተባለ ኢንፍራስትራክቸር የለም። መሬት ላይ ወርደው እነዚህ ልጆች ስራ መስራት አለባቸው። ጥሩ ሆስፒታሎች ያስፈልጉናል። ጥሩ የቴራፒ ሴንተሮች ያስፈልጉናል። ጥሩ የሪሃብ ሴንተሮች ያስፈልጉናል። ትልልቅ ጀነራል ሆስፒታሎች እዛ ውስጥ ኢንተግሬት ያደረጉ ከሳይካትሪ በተለይ ይሄ ሶማቲክ የምንለው ከአካላዊ ህመም ጋር ተያይዘው ሊሰጡ የሚችሉ የተለያዩ ትሪትመንቶች አሉ እና እዛ ውስጥ ጥሩ ተመላላሽ፣ ጠንካራ ተመላላሽ ክሊኒኮች ያስፈልጋሉ። ሰዎች ተኝተው የሚታከሙበት አልጋዎች ያስፈልጋሉ። ትልልቅ ጀነራል ሆስፒታል ውስጥ ማለት ነው። ለምሳሌ ጥቁር አንበሳን ወስደን ጥቁር አንበሳ ውስጥ 50-60 አልጋ የሳይካትሪ አንድ ፍሎር ሊኖር ይገባል። ይሄ ፈረንጅ ሀገርም ያለ ነው። ኖርዝ አሜሪካም አለ፣ ዩሮፕም አለ። ጳውሎስም እንዲሁ 50-60 አልጋ የሳይካትሪ ተብሎ ተዘግቶ የተያዘ ነገር ነው። ለከተማችን ለአዲስ አበባ ክራይሲስ ኢንተርቬንሽን ሴንተር ክራይሲስ ሲያጋጥም ሰዎች ብር ብለው ሄደው አገልግሎት የሚያገኙበት መንገድ ኢንፍራስትራክቸር መኖር አለበት እና ይሄ አለመኖሩ ባለሙያዎች ከባለሙያው እድገት ጋራ ከባለሙያው ቁጥር እድገት ጋራ መሬት ላይ ያለ እንትኑ ኢንፍራስትራክቸሩ በደንብ ዴቨሎፕ አላደረገም። ያ አለመጣጣሙ ደግሞ ባለሙያው ላይ ትልቅ ፍራስትሬሽን ፈጥሯል። ይሄ ነው በቃ ሳይካትሪ ይሄ ነው። ከዚህ በኋላ ምንም ነገር የለኝም፣ ምንድነው ማደርገው? ደግሞ የሚገለገለው ህዝብ ቅድም እንዳልኳቸው አብዛኛው ጸበል ላይ ነው ያለው። አብዛኛው የቁርአን ሕክምና ቦታዎች ነው ያለው። ስለዚህ እሱ እንዳይመጣ በቃ ድሮ ያለው ነገር ላይ ቆመናል። ኢንፍራስትራክቸሩ አይፈቅድም። ሆስፒታሎች የሉም፣ ሴንተሮች የሉም እና በዛም በጣም ማድረግ ይቀረናል ብዬ አስባለሁ። ሌላው ደግሞ ምንድነው እንግዲህ እሺ መድኃኒቶች አሁን ኦኬ አንዳንድ ጊዜ የዛሬ ዓመት የነበረው የመድኃኒት አይነትና ብዛት የተሻለ ሊሆን ይችላል ብዬ አስባለሁ እና አሁን መድኃኒቶች የተለያዩ አሁን ለምሳሌ ዓለም ላይ በጣም ጥሩ መድኃኒቶች፣ ጥሩ አንታይዲፕሬሳንቶች፣ ጥሩ አንታይሳይኮቲኮች ሌስ ሳይድ ኢፌክት ያላቸው በጣም አሉና እነሱ በብዛት የሉም። ያሉትን በጣም ትንሽ ናቸው፣ ውስን ናቸው። ያ እጅና እግር ያስራል። የሐኪሙን የአእምሮ ጤና ባለሙያውን እጅ ሙሉ ለሙሉ ያስራል። እንዳያክም እጅና እግርን ተብትቦ ይዛል። ስለዚህ መድኃኒቶች ዓለም እንኳን ባንል እዚህ ጎረቤት ኬንያ ያለውን ስታንዳርድ ወስዶ ኬንያ የምታስገባውን ያህል ኢትዮጵያ እንድታስገባ ግፊት ማድረግ የሚያስፈልግ ይመስለኛል እና ሌሎች ደግሞ እንግዲህ አሁንም
ማሽኖች ለሳይካትሪክ ሕክምና የሚሰጡ ማሽኖች እንደ ኤሌክትሮኮንቨልሲቭ ቴራፒ ማሽን እንደ ቲኤምኤስ ትራንስማግኔቲክ ስቲሙለስ በጣም ርካሽ ሆነው ግን ደግሞ ኢፌክታቸው ሃይ ኢምፓክት ያላቸው ሎው ኮስት ሃይ ኢምፓክት ያላቸው ማሽኖች አሉ። እነሱም ደግሞ አስገብቶ ተግባራዊ አድርጎ ወደፊት መሄድ ይችላል እና ማድረግ አለብን። ይሄም ደካማ ጎናችን ገና በደንብ ወደፊት ያለንበት ጉዳይ ነው። ተርምስ ኦፍ አዌርነሱ በጣም ጥሩ ነው። በፊት ከነበረው በጣም ተሻሽሏል። ሰዎች አዌርነሳቸው ስለ አእምሮ ህመም ያላቸው አዌርነስ ጨምሯል። ግን እንግዲህ ደግሞ አዌርነሱም በተንጋደደ መልክ ደግሞ ሲሄድ እናየዋለን። በጣም በተንጋደደ መልክ ምክንያቱም በፕሮፌሽናል ላይ መራ ይችላል። ፕሮፌሽናል አሶሲዬሽኖች አሁን የኢትዮጵያ ሳይካትሪክ አሶሲዬሽን፣ የኢትዮጵያ ሳይኮሎጂ አሶሲዬሽን እነኚህ በጣም ጠንክረው የፖዚሽን ስቴትመንት ማረቅ ማስተካከል ምናምን ስለሌለ ሁሉ ሰው ተነስቶ ዩቲዩብ ስለሚመች ሚዲያ ላይ የፈለገውን ነገር ስለ አእምሮ ህመም ሲል እንሰማለን። ሁሉም ሰው ተነስቶ ስለ አእምሮ ህመም የማይለው ነገር የለም፣ የማይቀባጥረው ነገር የለም። ከሙያ አንጻር ቁጭ ብላችሁ ስትሰሙት የሚገርማችሁ ነገር በቄሱም ሲነገር ትሰማላችሁ፣ በሼኩም ሲነገር በኡስታዙም ሲነገር ትሰማላችሁ፣ በፓስተሩም ሲነገር ትሰማላችሁ። በጣም ለጆሮ የሚዘገኑ ነገሮች እንሰማለን። ይሄ ግን የማን ሪስፖንሲቢሊቲ ነው? ይሄንን መስመር ማስያዝ የሙያ ማህበራት አሶሲዬሽን ነው እና አዌርነሱ ከፍ ቢልም ብዙዎች ለአእምሮ ህመም ድምፅ ለመሆን ቢሞክሩም ግን ቅኝቱ የተሳሳተ የተወላገደ ከሳይንስ ያፈነገጠ ይሄኛው በጣም መሰመር ያለበት አገላለጽ ነውና ብዙዎቹ ከሳይንስ ያፈነገጡ አገላለጾች እንሰማለን። እነኛ ደግሞ ባይነገሩ ይሻላል ከሚነገሩ በጣም ጎጂ ናቸው። ሰዎችን ወደ ሌላ መንገድ ይወስዷቸዋል። በዚህ መንገድ ነው እንግዲህ እኔ ኢትዮጵያን የአእምሮ ሕክምና ዘርፍ ማየው። እሺ ዶክተር በጣም ጥሩ አድርገህ ነው ያስረዳህን፣ በጣም እናመሰግናለን። እንግዲህ ጥሩ ቆይታ እያደረግን እንደሆነ እርግጠኛ ነኝ። ጥያቄዎቻችሁን አሁንም ለዶክተር ኑራይን ኢንቦክስ ማድረግ እንዳትረሱ። የዛሬ እንግዳችን ዶክተር ዮናስ ባህረጥበብ ናቸው። የዛሬ ርዕሳችን የአእምሮ ሕክምና ለማህበረሰባችን እንዴት መሰጠት አለበት የሚል ነው። ብዙ ጉዳዮችን አነሳ። ምናልባት እንግዲህ ስለ አእምሮ ሕክምና እድገት ስናነሳ ዶክተር ዮናስ እንግዲህ ከመጀመሪያዎቹ በኢትዮጵያ የአእምሮ ሕክምና ላይ ስፔሻላይዝ ካደረጉ ማለትም ጥቁር አንበሳ የስፔሻሊቲ ፕሮግራሙ ሲጀምር የስፔሻሊቲ ፕሮግራሙን ካስጀመሩ ስፔሻላይዝ በማድረግ ካስጀመሩ ሰዎች ውስጥ አንዱ ነው እና አሁን ላይ እንግዲህ በየዓመቱ የተወሰነ ቁጥር ያላቸውን ባለሙያዎች ያስመረቀ ቀጥሏል። ከአዲስ አበባ ዩኒቨርሲቲ በተጨማሪ እንደ ጳውሎስ፣ ጅማ ዩኒቨርሲቲ፣ ጎንደር እንዲሁም ባህር ዳር ዩኒቨርሲቲ እንደውም ባህር ዳር ዩኒቨርሲቲ የመጀመሪያውን ባች በዚህ ዓመት ያስመረቁትና እነ ዶክተር ዮናስ ከተማሩበት ጊዜ አንጻር አሁን ላይ የስፔሻሊቲ ሰርቪሱ የሚሰጥባቸው ዩኒቨርሲቲዎች እንደበዙ ማየት ይቻላል። ስፔሻሊቲ የሚገቡ ሰዎችም ቁጥራቸው በዛ እያለ መሆኑን መረዳት እንችላለን። በፊት ላይ ኢቨን ሐኪሞች ሆነው የአእምሮ ሕክምናን ስፔሻሊቲ የመምረጡ ነገር በጣም አነስተኛ ነበር። አሁን ላይ ግን ብዙ ሰዎች ምርጫቸው አድርገው የሙያ መስካቸው አድርገው እየተቀላቀሉት ይገኛሉ። ይህም ይበል የሚያሰኝ ነው ብለን መናገር እንችላለን። ምናልባት እንደ ሙያ ማህበር ያው የኢትዮጵያ ሳይካትሪክ አሶሲዬሽን እየሰራ ያለው ነገር አለ። አሁን ላይ እንግዲህ ሰብ ኮሚቴዎችን አቋቁሟል። ከነዚህ ኮሚቴዎች ውስጥ አንደኛው የፐብሊክ ሪሌሽን እና ኮሚኒቲ ኢንጌጅመንት ሰብ ኮሚቴ ነው። ይሄ ኮሚቴ እንግዲህ ዋና ዓላማው
ሕክምናን በተመለከተ በተለይ ማህበሩ የስፔሻሊስት ሐኪሞች ማህበር ስለሆነ ጥርት ያሉ መረጃዎችን ለማህበረሰቡ ማድረስ እንዳለብን ከግንዛቤ ውስጥ በማስገባት እየተንቀሳቀሰ ይገኛል ማለት ነው። በተጨማሪ እንግዲህ ማህበሩን በተመለከተ መረጃዎችን ለማጋራት የሰብ ኮሚቴ ተቋቁሟል ማለት ነው እና እነዚህ እዚህም እዛም የሚታዩ አንዳንድ ኤቪደንስ የሌላቸው መረጃዎችን ማድረቅ አለብን የሚለውን ሀሳብ እንግዲህ ዶክተር ዮናስ ስላነሳ ነው ይህንን ነገር ማንሳት የፈለግኩት። በተመሳሳይ መልኩ እንግዲህ የኢትዮጵያ ሳይኮሎጂስቶች አሶሲዬሽንም ተመሳሳይ ነገሮችን ያደርጋል ብዬ አስባለሁ። እርግጥ ነው እንደዚህ አይነት ነገሮች ሚዲያ ላይ ሲቀርቡ በተቻለ መጠን ባለሙያን ያሳተፉ መሆን መቻል አለባቸው። ለማህበረሰቡ እና ደርሰው መረጃ በተቻለ መጠን ጠቃሚ መሆን አለበት። እንደው ጠቃሚ እንኳን ባይሆን ጎጂ አለመሆኑን በጣም መረዳት ይኖርብናል የሚለውን ሀሳብ ለማንሳት ነው። ምናልባት ዶክተር ኑራይን የተነሱ ጥያቄዎች ካሉ እነሱን አንቺ ብታነቢያቸው ብዬ እያሰብኩ ነው። ምን ይሻላል? እሺ ዶክተር አመሰግናለሁ። አድማጮቻችን በውስጥ በኩል የደረሱኝ አንዳንድ ጥያቄዎች አሉ። የመጀመሪያው ጥያቄ ዳውን ሲንድረም እንዲሁም ኦቲዝም ያለባቸው ልጆች የአእምሮ ታማሚ ናቸው ማለት እንችላለን ወይ? ከሆነስ ከየትኛው የአእምሮ ህመም ይካተታሉ የሚል ጥያቄ በአድማጫችን በኩል ደርሶናል። ዶክተር ወደ አንተ ላምጣ። እንግዲህ እነኚህ ኦቲዝም ስፔክትረም ዲስኦርደር የሚሏቸው በኦቲዝም ጥላ ስር የሚኖሩ ወይም ዳውን ሲንድሮም እነኚህ የህፃናት የእድገት ችግሮች ናቸው። የአእምሮ ህመሞች አይደሉም። በእድገት ላይ እክል ገጥሞ የተፈጠረ ችግር ናቸው እና እንደ አእምሮ ህመም አናያቸውም። የአእምሮ ህመም የሚሆኑት መቼ ነው? ለምሳሌ በኦቲዝም ጥላ ስር የሚኖረው ልጅ ለሊት እንቅልፍ የማይተኛ ከሆነ፣ ራሱን ከግድግዳ ጋር የሚያጋጭ ከሆነ፣ በዛ ምክንያት ቤተሰብ የሚረበሽ ከሆነ፣ በዛ ምክንያት አፉን ለማስፈታት ስፒች ቴራፒ ሲሰጠውም ችግር ከሆነ ምናልባት የዛን ጊዜ ቢሄቪራል ፕሮብሌም አለው። ስለዚህ የአእምሮ ጤና ችግር ተደርጎ ተቆጥሮ የአእምሮ ሐኪም አይቶት መፍትሄ ሊሰጠው ይችላል። እንግዲህ ሴምስትሩ ለዳውን ሲንድሮም የእድገት ችግር ነው። የህፃናት የእድገት ችግር ነው። መታየትም ያለበት በህፃናት ፔዲያትሪሽያን አሉ፣ የዴቨሎፕመንታል ፔዲያትሪሽያን የሚባሉ እድገትን የሚከታተሉ የህፃናት ሐኪሞች አሉ። እነሱ ናቸው የሚከታተሉት። ግን እንደ ማንኛውም ሰው ግን ዳውን ሲንድሮም ያለውም በኦቲዝም ጥላ ስር የሚኖረው ልጅ እንደ ማንኛውም ሰው እንደ ማንኛችንም የአእምሮ ጤና ችግር ሊያጋጥመው ይችላል። እንደውም የበለጠ የተጋለጡ ናቸው። በዛ ምክንያት የአእምሮ ጤና ችግር ሲኖራቸው የአእምሮ ሐኪም ሊያዩ ይችላሉ እንጂ የአእምሮ እንደ እድገት ችግር ነው የምናየው እንጂ የአእምሮ ህመም አድርገን አናየውም። እሺ ዶክተር በጣም እናመሰግናለን ጥሩ ምላሽ ስለሰጠህን። ሌላ ከአድማጫችን የተነሳው ጥያቄ ዶክተር ካለው ልምድ በመነሳት ኬር ጊቨርስ ወይም ድጋፍ ሰጪ የምንላቸው የቤተሰብ አባል ሊሆን ይችላል የነሱ አቲቲዩድ እና ኖሌጃቸው ስለ ሜንታል ኢልነስ ያላቸው አመለካከት አቲቲዩድ እና ኖሌጃቸው ፕሮፌሽናል ሄልፕ ሲገኙ ወይም ህክምና ሲጀምሩ እኛ ሀገር ላይ ያለው ኤክስፔሪየንስ ምን ይመስላል? አቲቲዩድ እና ኖሌጃቸው እሱን መጠየቅ የፈለጉ ታዳሚ ያሉ። ቤተሰቦችን ነው አይደለም? ተንከባካቢዎቹን ኬር ጊቨሮች። ግሬታ እንግዲህ ቅድም እንዳልኩት በሀገራችን ማህበረሰባችን እርስ በርሱ ስለሚረዳዳ
ቤተሰብ ውስጥ የቤተሰብ አባል የሆነ አንድ ሰው ሲታመም ዘመድ አዝማድ ነው ታማሚውን ይዘው ወደ ሐኪም ጋር የሚመጡት እና እነኚህ ዘመድ አዝማዶች እናት አባት ሊሆኑ ይችላሉ፣ ወንድም እህቶች ሊሆኑ ይችላሉ፣ አክስት አጎቶች ሊሆኑ ይችላሉ፣ አጎት ልጆች ሊሆኑ ይችላሉ፣ አንዳንዴ ደግሞ ጎረቤቶች ሊሆኑ ይችላሉ፣ ወይም እዛ ልጁ የሚኖርበት አካባቢ ያሉ ወጣት ልጆች የድሮ ጓደኞቹም ሊሆኑ ይችላሉ፣ የስራ ባልደረቦቹ ሊሆኑ ይችላሉ። እነኚህ ናቸው ኬር ጊቨርስ። ብዙ ጊዜ በአብዛኛው በእኛ እነሱ መኖራቸው በጣም ሁሌም እንደ ትልቅ አሴት ነው ማየው። ምክንያቱም ፈረንጅ ሀገር እነኚህ ሰዎች ስለሌሉ እነኚህን አሴት በትክክል ከተጠቀምንባቸው የአእምሮ ሕክምናውን ውጤት በጣም ያሳልጣሉ፣ በጣም ጥሩም ያደርጉታል። እና ግን የእነኚህ ሰዎች አቲቲዩድ እና ኖሌጅ እንዴት ነው? የእነኚህ ሰዎች አመለካከታቸውና እውቀታቸው ለአእምሮ ህመም እንዴት ነው ካላችሁኝ፣ እንደ ማንኛችንም በህብረተሰቡ እንደምንኖር ሰዎች ነው። ማንኛችንም ቀደም እንዳልኩት ለአእምሮ ጤና ለአእምሮ ህመም ያለን አመለካከት ከባህላችን፣ ከሃይማኖታችን፣ ከትውፊታችን፣ ከተማርነው ትምህርት ስለሚቀዳ እነኝም ሰዎች የማህበረሰቡ አካል ስለሆኑ ያንን ይዘው ነው የሚመጡብን። ልጁን አይተነው አነጋግረነው እነሱንም አነጋግረን ይሄን ይዋጥ ስንላቸው እንደው መድኃኒቱን ትቼ ጸበልስ በወስደው ብለው ሊጠይቁ ይችላሉ። መጨረሻ ህክምናው ሊያልቅስ መድኃኒቱ ይቅርበትና እኔ ዝም ብዬ ዶክተር ጸበል ልውሰደው ሊሉ ይችላሉ። ይሄ ማለት በቃ ኖሌጃቸውም አቲቲዩዳቸውም ከሃይማኖታቸው ሲቀዳ ነው በትክክል የምታዩት። ስለዚህ እነኚህ ሰዎች ላይ መስራት ይፈልጋል። የእነሱን አቲቲዩድ ሽፍት እንዲያመጡ፣ ፓራዳይም ሽፍት እንዲያመጡ እና ሁለቱንም አንድ ላይ ሃይማኖታቸውንም ባህላቸውንም ከዘመናዊ ህክምና ጋር ዘመናዊ አተያይ እንዲኖራቸው። ዘመናዊ አተያይ ስንል እንግዲህ ምንድን ነው? ህመምተኛውን በሰውነት ማየት፣ አለማግለል፣ ምንም አይነት ጥቃት እንዳይደርስበት መጠበቅ፣ ሴት ከሆነች ከጥቃት እንድትገለል ማለት፣ መብላቱን ማረጋገጥ፣ መታጠቡን፣ ንጽህናውን መጠበቅ፣ እንደ ሰው አይተው እንክብካቤ እንዲያደርጉለት የእነሱን ማስተማር ይፈልጋልና ችግር በእውቀት አይደለም የሚፈታው። ካስተማርናቸው እነዚህ ሰዎች ይቀየራሉ። የአቲቲዩድም የኖሌጅም ለውጥ ያመጣሉ እና እውቀት መስጠት የኛ ፋንታ ነው። እነሱ ከየትም ላይ በሚያውቁት ልክ ነው አክት ያደረጉት፣ በሚያውቁት ልክ ነው አክት የሚያደርጉት። እውቀታቸውን እኛ ማዘመን፣ ማሻሻል፣ ሌላ ተያይ እንዲሏቸው ማድረግ የኛ ፋንታ ነው እያምናለሁ። እሺ ኑራይኔ የመለስኩ መሰለኝ። እሺ